ሰላም እንዴት ናችሁ? በዛሬው ቪዲዮ ብዙዎቻችሁ ኮሚኒቲያችን ላይ ከመጠየቁን ጥያቄዎች በመነሳት የኪዌ ሴሽን አዘጋጅተንላችኋል። አይ ኖ አሁን ላይ ዲስትራክሽኖች አሉብን። ቴክ ወርልድ ላይ ስንመጣ የተለያዩ ትሬንዶች እየመጡ ነው። ኤአይ አለ። ፍሪላንሲንግ ላይ ደግሞ ስንሄድ አፕወርክ ላይ ኮኔክት ችግር፣ ከዛ ባለፈ ደግሞ ወደ ፍሪላንሲንግ ወርልድ ለመግባት ያለው ቻሌንጅ፣ ኮምፒቲሽን፣ ግቢ ላይ ደግሞ የሚያጋጥሙን ዲስትራክሽኖች ዳውቶች የብዙዎቻችን ቻሌንጆች ናቸው እና ብዙዎቻችሁ ደግሞ ከጠያቂዎችን ጥያቄዎች መካከል እነዚህን ያካትታሉ። በዚህ ቪዲዮ አጠቃላይ 9 ጥያቄዎችን መርጠናል። 9ኙን ጥያቄ ኢን ዲቴይል እንመልሳለን። መጨረሻ ላይ ደግሞ ብዙዎቻችሁ ሼር የምታደርጉትና ብዙዎቻችሁ የጠየቃችሁኝ ጥያቄ ጠቅላላ አድርጌ እመልሳለሁ። ከመጀመሪያውን ጀምር። ይሄ የብዙዎቻችሁ ጥያቄ ነው። መልሱ ብዙ ጊዜ እንደ ፓሽናችሁ እንደ ኢንተረስታችሁ ይወሰናል። እኔም አስቱ ነበር የተማርኩት። አስቱ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ነው የተማርኩት። ኤሌክትሪካል እና ኮምፒውተር ኢንጂነሪንግ ጆይን ያደረኩት ኮምፒውተር ኢንጂነሪንግ መማር እፈልግ ነበር። የተለያዩ ሮቦቲክስ ላይ ሃርድዌሮች ላይ በጣም ኢንተረስትድ ነበርኩኝ። ስለዚህ አስቱ የገባሁት ኮምፒውተር ኢንጂነሪንግ ለመማር ነበር። ነገር ግን አስቱ ስትገቡ ኮምፒውተር ኢንጂነሪንግ በኤሌክትሪካል ስር ነው ያለው። ስለዚህ ኮምፒውተር ኢንጂነር ለመሆን ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ አጥንቼ ኮምፒውተር ኢንጂነሪንግ ላይ ስፔሻላይዝ ማድረግ ነበረብኝ። በዛም መሰረት ኤሌክትሪካል እና ኮምፒውተር ኢንጂነሪንግ ገብቻለሁ። ስለዚህ እናንተም ሃርድዌሮች ላይ፣ ሶፍትዌሮች ላይ፣ ኢምቤደድ ሲስተም ላይ እንዲሁም ሎ ሌቨል ሲስተሞች ላይ መስራት የምትፈልጉ ከሆነ እዛ ላይ ፓሽኔት ከሆናችሁ ሃርድዌር እና ሶፍትዌር እንዴት ነው ኮሚኒኬት የሚያደርገው፣ አንደር ሮቦቲክስ ላይ ምንድን ነው የሚከናወነው፣ እንዴት ነው ኮሚኒኬት የምናደርገው፣ ሃርድዌሮችን ኢምቤደድ ሲስተሞችን እንዴት ነው የምንሰራው ብላችሁ በጣም ኪዩሪየስ ከሆናችሁ እዛ ላይ መስራት የምትፈልጉ ከሆነ ስፔሻሊ ሮቦቲክስ ላይ መስራት የምትፈልጉ ከሆነ ኤሌክትሪካል እና ኮምፒውተር ኢንጂነሪንግ ሪኮመንድ አደርጋለሁ። ሶፍትዌር ኢንጂነሪንግ ላይ ደግሞ ስመጣ ሞር ሞባይል አፕሊኬሽን ላይ፣ ዌብሳይቶች ላይ እንዲሁም ደግሞ ሲስተም ዲቨሎፕ ማድረግ ሞር ሶፍትዌር ሳይዱ ላይ መስራት የምትፈልጉ ከሆነ ሶፍትዌር ኢንጂነሪንግ ጆይን አድርጉ። ሶ አት ዘ ኤንድ ኦፍ ዘ ዴይ እነዚህ ነገሮች ዲፔንድ የሚያደርጉት የእናንተ ፓሽን ላይ ነው። ስፔሻሊ ኤሌክትሪካል የምትገቡ ከሆነ ፓሽኔት መሆን ይጠበቅባቸዋል። በቃ የምትወዱት ትምህርት መሆን ይገባል። ካልሆነ ትምህርቱ ቻሌንጅ ላይ ያደርጋችሁ ይችላል፣ ኤግዞስትድ ላይ ያደርጋችሁ ይችላል። ሶ ሜክ ሹር እዛ ነገር ላይ ፓሽኔት ናችሁ ወይ፣ ያንን ነገር ትፈልጉታላችሁ ወይ። ስለዚህ ባጭሩ ሞር ሃርድዌር ላይ፣ ሶፍትዌር ላይ እንዲሁም ደግሞ ኢምቤደድ ሲስተም ላይ በጣም ፎከስ እና ኢንተረስቲንግ ከሆናችሁ ኤሌክትሪካል እና ኮምፒውተር ኢንጂነሪንግ፣ አይ ሶፍትዌሩ ላይ ብቻ ነው እኔ ፓሽኔት የሆንኩት ፍላጎት የምትሉ ከሆነ ደግሞ ሶፍትዌር ኢንጂነሪንግ ግቡ። ፐርሰናሊ እዚህ ዘርፍ ላይ ሴት መሆኔን እንደ አድቫንቴጅ ነው የምወስደው። ምክንያቱም እኔ የጀመርኩት ከሞባይል አፕ ዲቨሎፕመንት ነው እና ሞባይል አፕ ዲቨሎፕመንት ላይ ደግሞ ስሰራ ሞር ፐርፌክሽኒስት ፐርሰን ነበርኩኝ። ዲቴል ኦሪየንትድ ነኝ። ትንንሽ ነገሮችን ኖቲስ አደርጋለሁ። ስለዚህ እነዚህ አቴንሽን ቱ ዲቴል ስኪሎቼ ክላይንቶች ብዙ ጊዜ ከቴክኒካል ስኪል ባለፈ እነዚህን ስኪሎችን አፕሪሺየት ያደርጋሉ። ስለዚህ ይህንን ነገር እንደ አድቫንቴጅ ነው የምወስደውና እንዲሁም ሴቶች ስትሮንግ የሆነ ሶፍት ስኪል አላቸው ብዬ አምናለሁ። ኮሚኒኬሽን ላይ፣ ፔሸንሲ ላይ እንዲሁም ደግሞ ዲቴል ነገሮችን ኖቲስ የማድረግ ክላይንቶችን አንደርስታንድ የማድረግ ክሊርሊ ኮሚኒኬት የማድረግ ዲቴል ኦሪየንትድ ናቸው ብዬ አምናለሁ። ሶ ቴክ ወርልድ ላይ ደግሞ ስትመጡ ከቴክኒካል ስኪላችሁ ባለፈ እነዚህ ሶፍት ስኪሎቻችሁ በደንብ ይጠቅማችኋልና ሴቶች እነዚህን ነገሮች እንደ አድቫንቴጅ መጠቀም ይችላሉ ብዬ አምናለሁ። ክላይንቶችም ደግሞ እነዚህ ሶፍት ስኪሎች በጣም ይፈልጉታል ማለት ነው። ሌላኛው አት ዘ ኤንድ ኦፍ ዘ ዴይ ቴክ ወርልድ ላይ ሴት ሆናችሁ ወንድ ሆናችሁ ዲፔንድ ያደርጋል ብዬ አላምንም። ስራ ዴሊቨር ማድረግ እስከቻላችሁ ድረስ፣ ጥሩ የሆነ ፕሮዳክት ማውጣት እስከቻላችሁ ድረስ፣ ክላይንቶቻችሁን አንደርስታንድ ማድረግ እስከቻላችሁ ድረስ እና የእነሱ ፕሮብለሞች ሶልቭ እስካደረጋችሁ ድረስ ችግር የለባቸውም። እኔ ካጋጠሙኝ ክላይንቶች ፐርሰናሊ ካጋጠመኝ ነገር ሞር እነዛ ነገሮች ላይ ነው ፎከስ የሚያደርገው። ስለዚህ ራሳችሁን ሴት ነኝ ወንድ ነኝ ብላችሁ በቃ ዲስከሬጅ እንዳታረጉ። ኢቨን ሰዎች እናንተ ዲስከሬጅ ሊያረጓችሁ ራሱ ቢሞክሩ እንደ አድቫንቴጅ ተጠቀሙበት። በቃ ራሳችሁን ማሳያ መንገድ ነው። እንዲሁም ብዙ ጊዜ ሰርፕራይዝ ማድረግ ትችላላችሁ። ሰዎች እናንተን ያንን ነገር ትችላላችሁ ብለው ሳያስቡ ኤክስፔክት ሳያረጉ እናንተ ችላችሁ መገኘት እንደ አድቫንቴጅ መውሰድ ትችላላችሁ። እንዲሁም እስኪላችሁ መስራት እንደምትችሉ በቃ በደንብ ማሳየት የምትችሉበት ፊልድ ነው ብዬ አምናለሁ። እኔ ባለኝ ኤክስፒሪየንስ
ሴት መሆኔ አፌክት ያደረገኝ ነገር የለም። እንዲሁም አድቫንቴጅ ነው የሰጠኝ ብዬ አስባለሁ በእነዚህ ሶፍት ስኪሎች እና ክላይንቶች ደግሞ ሴት ሆናችሁ ወንድ ሆናችሁ as long as ስራዎቻቸውን ዴሊቨር እስካረጋችሁ ድረስ they don't care። ይህን ጥያቄ በሁለት መልኩ ልመልሰው። ጀማሪ ዲቨሎፐር እያለሁና አሁን ላይ ደግሞ እነዚህ ነገሮች እንዴት ነው ሃንድል ማደርገው የሚለውን ልመልሰው። ጀማሪ ዲቨሎፐር እያለሁ አይ ኖ የሆነ ቴክ ስታክ የተማርኩት አለ። ከዛ ቴክ ስታክ ውጪ ፕሮጀክቶች ሲመጡ ብዙ ጊዜ ያንን ፕሮጀክት ለመውሰድ በቃ አመነታ ነበረ። ምክንያቱም ያንን ነገር ስለማላውቀው ጊዜ የሚወስድብኝ ይመስለኝ ነበረ። ክላይንቶችን ዲስአፖይንት እንዳላረግ እፈራለሁ። መጥፎ የሆነ ሪቪው እንዳይሰጠኝ እፈራለሁ። ስለዚህ እነዛን ነገሮች በሙሉ ኮንሲደር አደርጋለሁ። ስለዚህ ምንድን ነበር ማድረገው የነበረው? አሁን የምችለውን ቴክ ስታክ እናገራለሁ። ይሄን ሰርቻለሁ ላለው ይሄን መስራት ስለምችል ይሄን መስራት ደግሞ አያቅተኝም፣ ነገር ግን ሪፈር ማድረግ አለብኝ ብዬ ለክላይንቶች ፍራንክሊ ነበረ የምናገረው። ለምሳሌ አንድ ምሳሌ እንገራችሁ። እኔ ስጀምር ከአንጉላር እና ሪያክት ነው የጀመርኩት። የቪው.js ኦፖርቹኒቲ አገኘሁኝ የሆነ ሰዓት ላይ። ስለዚህ ክላይንቱ ሲያወራኝ የሰራኋቸውን ስራዎች አሳየሁኝ፣ በምን ፍሬምወርኮች እንደሰራሁና እሱ ደግሞ የሚፈልገው ቪው.js እንደሆነ ነገረኝ። ስለዚህ ያደረኩት ምንድነው አንጉላር የሰራሁት ይሄ አለ፣ በሪያክት የሰራሁት ይሄ አለ። አንጉላር እና ሪያክት እችላለሁ፣ ቪው ግን አይቼው አላውቅም። ሪፈር ማድረግ ይጠበቅብኛል ብዬ ነገርኩት። ክላይንቶች ደግሞ ብዙ ጊዜ ሌሎች ቴክ ስታኮች ላይ ስፔሻሊ ደግሞ ሲሚላር ቴክ ስታኮች ላይ ኤክስፒሪየንስ እንዳላችሁ ካወቁ ብዙ ጊዜ እንደዛ አይነት ነገሮችን ኦፖርቹኒቲ ይሰጧቸዋል። እኔ የሚያጋጥመኝ እሱ ነው። እየሰራሁም እየተማርኩ ስራውን ዴሊቨር ማድረግ ችያለሁ ማለት ነው። ሁለተኛው ደግሞ አሁን ላይ በዘርፉ ኤክስፒሪየንስ ካገኘው በኋላ እንዴት ነው አዳዲስ ቴክ ስታኮችን ሃንድል ማድረገው ሚለውን ነግራቸዋለሁ። አሁን ላይ የተለያዩ ፕሮጀክቶችን ስለሰራው በዘርፉ ላይ ኤክስፒሪየንስ ስላገኘው እንዲሁም ደግሞ ሞር ፕሮግራሚንግ ሚለው ነገር ላይ ኮንሰፕቱ በደንብ እና ኤክስፒሪየንሱ ስላለኝ ሞር ቴክ ስታኮች ላይ ራሴን ዲፔንድ አላደርግም። ምን አይነት ፕሮብለም አጋጥማችኋል ይነግሩኛል። ሶሉሽኑ ይሄ ነው። ምን አይነት ቱል እንድጠቀም ትፈልጋላችሁ? እነሱ ሪኮሜንድ የሚያደርጉት ቱል ካለ ያንን ቱል ተጠቅሜ ጀስት ፕሮብለማቸውን ሶልቭ ማድረግ ላይ ነው ፎከስ ማድረገው። ፕሪፈር ማድረጋቸው ቴክ ስታኮች አሉ በእርግጥ፣ ነገር ግን እነዛን ቴክ ስታኮች ካልሆኑ ሌላ ቴክ ስታክ ላይ አልሰራም አልልም። አሁን ላይ ምንም አይነት ቴክ ስታክ ይምጣ እቀበላለሁ። ፕሮጀክት እንዴት እንደሚሰራ ቃለሁ። ሞር ዲዛይን ላይ፣ ሶፍትዌር አርኪቴክቸር ላይ፣ ሎጂኩ ላይ ነው ፎከስ ማደርገው እና ደግሞ እንዴት ነው ለነዛ ክላይንቶች ዴሊቨር ማደርገው ሚለው ላይ ነው ፎከስ ማደርገው። ቴክ ስታክ አዲስ ቴክ ስታክ ሲመጣ ዳት ማች ለኔ አሁን ላይ ፕሮብለም አይደለም። ታይም እመድባለሁ፣ እዛ ላይ ያለኝ ነገር ቪዲዮዎች አያለሁኝ፣ አንድ ፕሮጀክት ሰራለሁኝ፣ ሲምፕል ዲሞ ምን ያህል ያንን ነገር ግራስፕ አድርጌያለሁ ሚለውን ለማየት ማለት ነው። ከዛ ወደ ፕሮጀክቱ እሄዳለሁ። ስለዚህ አሁን ላይ ቶሎ መማር እችላለሁ ሚል ሜንታሊቲ ነው ሊኖራችሁ የሚገባው ማለት ነው። ስለዚህ እሱን ደግሞ በራሳችሁ እንዴት ነው መማረው፣ ምን አይነት ለርኒንግ ከርቭ ነው ያለኝ፣ ይህ ነገር ቶሎ ካች ማድረግ ዲቨሎፐር ነኝ ወይ ሚለውን ነገር ራሳችሁን ቴስት ማድረግ ይኖርባችኋል። እነዚህ ነገሮች ከፐርሰናል ኤክስፒሪየንስ የሚመጡ ነገሮች ናቸው። ይሄ የብዙዎቻችሁ ጥያቄና አሪፍ ጥያቄ ነው። ከጥያቄ ልጀምር። ሰልፍ ቶት ጆርኒ ላይ ራሳችሁን መጠየቅ ያለባችሁ ነገር ኮሚትድ ነኝ ወይ፣ በቃ እዚህ ነገር ላይ ዲሲፕሊንድ ሁኜ ራሴ ማስተማር እችላለሁ ወይ ሚለውን ጥያቄ ነው። ስለዚህ የሚያስፈልጋችሁ ኮምፒውተርና ኢንተርኔት ነው። ስትጀምሩ ብዙ አይነት ሪሶርሶች አሉ። ዩቲዩብ አለ፣ የተለያዩ ኮርስ የሚሰጡ ዌብሳይቶች አሉ እንደ ኮርሴራ፣ ኡደሚ፣ ኢዲኤክስ የምንላቸው ላይ በጣም ኦርጋናይዝድ የሆኑ ኮርሶች የሚሰጡ አሉ። እንዲሁም ደግሞ ዶክመንቴሽን አለ። ፕሮግራሚንግ የምትማሩበት ዋናውና መሰረታዊ ነገር ዶክመንቴሽን ነው። እነዚህ ነገሮች ሪፈር ያደረጋችሁ መማር ትችላላችሁ። ይህም ፐርሰናሊ ከራሴ ኤግዛምፕል ልስጣችሁ። እኔ ኤአይ መማር ስጀምር ግቢ መጀመሪያ ያረኩት ነገር ምንድነው? ኮርሴራ ላይ ኮርስ ነው ኢንሮል ያረኩት። ከፓይተን ጀመርኩኝ፣ ኤአይ ኮንሰፕቶችን ተማርኩኝ፣ ቤዚክ ማሽን ለርኒንግ፣ እንደገና ደግሞ ትንንሽዬ ፕሮጀክቶች መስራት ጀመርኩኝ። ከዛ እያላችሁ ፕሮጀክቶችን እየሰራችሁ የተለያዩ ሞዴሎችን ትሬን እያደረጋችሁ ፕሪ ትሬን የተደረጉ የተለያዩ ዳታዎችን ኢንተርኔት ላይ ታገኛላችሁ። እነሱን በመጠቀም ራሳችሁን ፕሮጀክቶችን መስራት ነው የሚጠበቅባችሁ። ከዛ ወደ ዲፕ ለርኒንግ ራሳችሁን እያሳደጋችሁ ትሄዳላችሁ። ወደ ዌብ ዲቨሎፕመንት ስንመጣ ቤዚክ የሚባሉትን ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት መማር ይኖርባችኋል። ከዛ ወደ ሲኤስ እና ጄኤስ ፍሬምወርኮች ትሄዳላችሁ።
ሜንሊ እያንዳንዱ ነገሮች ስትማሩ ከናንተ የሚጠበቀው ምንድነው? ፕሮጀክቶችን መስራት። በቃ ፕሮጀክት እየሰራችሁ ተማሩ፣ ፕራክቲስ አድርጉ። ጉግል ላይ የተለያዩ ፕሮጀክት አይዲያዎችን እያመጣችሁ ስሩ። ይበላሽ ኢረር ፊክስ አድርጉ፣ በግ ፊክስ አድርጉ፣ ዶክመንቴሽን ሪፈር አድርጉ። ከዛ እያላችሁ ነው እያደጋችሁ የምትሄዱት። ግን ሞስት ኢምፖርታንትሊ አሁን ላይ ለምንም ኮርስ መክፈል ሳይጠበቅባችሁ፣ ለምንም ኢንስቲትዩሽን መክፈል ሳይጠበቅባችሁ ኮሚትድ ከሆናችሁ፣ ዲሲፕሊንድ ከሆናችሁ የተለያዩ ሪሶርሶችን ኦንላይን ታገኛላችሁ። ስለዚህ ከእናንተ የሚጠበቀው ፒሲ፣ ኢንተርኔት፣ ዲሲፕሊን ነው ማለት ነው። ቴክ ላይ በጣም ብዙ ዲስትራክሽን ሊኖርባችሁ ይችላል። ምክንያቱም ብዙ አይነት ቴክ ስታኮች አሉ፣ ብዙ አይነት ትሬንዶች አሉ። ስለዚህ ከእናንተ ፎከስ ማድረግ ይጠበቅባችኋል። ፕሮብለም ሲያጋጥማችሁ፣ ሰልፍ ዳውቶች ሲመጡ፣ ምክንያቱም ሌሎች ከእናንተ በላይ ጥሩ ደረጃ የደረሱ ዲቨሎፐሮችን፣ ኢንጂነሮችን ልታዩ ትችላላችሁ። እዛ ላይ እኔ መድረስ እችላለሁ ወይ ብላችሁ ራሳችሁን ሰልፍ ዳውት ልታደርጉ ትችላላችሁ። ግን ማሰብ ያለባችሁ ነገር ሁሉም ሲኒየር የምትሉት ዲቨሎፐር ቢጊነር ሆኖ ነው የጀመረው። እናንተ አሁን ኤክስፒሪየንስ እያረጋችሁት ያለውን ሰልፍ ዳውት፣ ዲስትራክሽን፣ የኮሚትመንት ኢሹ ሁሉም ሰው አልፎበታል። ነገር ግን ዋናው እና መሰረታዊ ነገር አለማቆም ነው። በቃ ኤረር ሲያጋጥማችሁ መፋለጥ፣ በቃ ምንም ነገር ሳታቆሙ ፕራክቲስ ማድረግ፣ ፕሮጀክቶችን መስራት፣ ከዛ ደግሞ ራሳችሁን ማሳየት። የሰራችሁን ፕሮጀክት ለሌላ ሰው አሳዩ። ለሲኒየር ሊሆን ይችላል፣ ሊንክዲን ላይ ሊሆን ይችላል፣ ትዊተር ላይ ሊሆን ይችላል። በቃ ይሄን ሰራሁ ብላችሁ ውጡ። ከዛ ሰዎች ኮሜንት ይሰጣችኋል፣ ፕሮግረሳችሁን ያያሉ። ስለዚህ ራሳችሁንም በዛው ስቴፓችሁን፣ እድገታችሁን፣ ፕሮግረሳችሁን እያያችሁበት ትሄዳላችሁ ማለት ነው። ይሄ ጥያቄ ኮሚኒቲያችን ላይ በጣም ከሚነሳ ጥያቄ መሀል አንዱ ነው። ስለዚህ ይሄንን ጥያቄ ሌላ ተመሳሳይ የተጠየቁት ጥያቄ አለ፣ በሱ ልመልሰው። ሌላኛው ጥያቄ ምን ይላል? I just landed my first client which was a big milestone for me but I'm finding it difficult to get my second one. Do you have any tip for keeping the momentum going or attracting more clients? እነዚህ ሁለት ጥያቄዎች ሁለቱም ኦልሞስት ተመሳሳይ ነገር ነው ኤክስፒሪየንስ እያደረጉ ያሉት። ነገር ግን ሌብሉ ይለያያል። የመጀመሪያውን ክላይንት ነው፣ ሁለተኛው ደግሞ የመጀመሪያውን ክላይንት አግኝቷል። ነገር ግን ሁለተኛውን ላንድ ለማድረግ ስትራግል እያደረገ ነው። ስለዚህ ከነዚህ ሁለት ጥያቄዎች ምን እንድትረዱልኝ ይፈልጋለሁ? አፕወርክ ላይ የመጀመሪያ ክላይንታችሁን፣ ሁለተኛ ክላይንታችሁን፣ ሶስተኛ ክላይንታችሁን እንዲሁም ደግሞ ትንሽ ኤክስፒሪየንስ አግኝታችሁ ክላይንት ላንድ ማድረግ ስትራግል ልታደርጉ ትችላላችሁ። ስለዚህ አንድ እንድትይዙልኝ የምፈልገው ነገር የመጀመሪያ ክላይንታችሁን ከፍላችሁ አገኛችሁ ማለት ከዛ በኋላ ሁለተኛ ክላይንታችሁን ታገኛላችሁ የሚለው ነገር ጋራንቲ አያደርግም። ጋራንቲ የሚያደርጋችሁ ምን አይነት ነገር ነው? ኤክስፒሪየንሳችሁ፣ ፕሮጀክታችሁ፣ ፕሮፋይላችሁ። እነዚህ ነገሮች ደግሞ ተሟልተው የምጽፉት ፕሮፖዛል፣ ከዛ ደግሞ የምጽፉት ፕሮፖዛል ደግሞ አሪፍ ሆኖ ኖቲስ ትደረጋላችሁ ወይ? ክላይንቶች የእናንተን ፕሮፖዛል ኖቲስ ያደርጋሉ ወይ? ፕሮፖዛላችሁን ሲያዩ እኮ ነው ፕሮፋይላችሁ ላይ ገብተው ያላችሁ የምትሰሩትን ነገር የሚያዩት አይደለም። ስለዚህ የምትጠቀሙት ስትራቴጂ ላይ ዲፔንድ ያደርጋል ማለት ነው። ብዙ ጊዜ የመጀመሪያ ክላይንታችሁን ራሳችሁ አፕላይ አድርጋችሁ ላንድ ካረጋችሁ ቀጣዩን ክላይንት ለማግኘት የተወሰነ ያክል ኤክስፒሪየንስ አላችሁ። የተወሰነ ያክል ከክላይንቶች ጋር እንዴት ነው ኮሚኒኬት ማድረጋው፣ ፕሮፖዛሌን መቼ ቡስት ላድርግ፣ ምን አይነት ፕሮጀክቶችን ልጠቀም፣ ሉም ቪዲዮ የቱ ጋር ልጠቀም ሚል ኤክስፒሪየንስ ይኖራችኋል። ስለዚህ ፈርስት ክላይንታችሁን ከፍላችሁ ካገኛችሁ ሰከንድ ክላይንታችሁን ለማግኘት ስቲል እናንተ ጀማሪ ናችሁ ማለት ነው። ሌላኛው ደግሞ ትክክለኛ የምትሰሩትን ፕሮጀክት ከአፕወርክ ውጭ ወደ አፕወርክ ማምጣት ትችላላችሁ። የተለያዩ ክላይንቶችን ሊንክዲን ላይ አግኝታችሁ ሊሆን ይችላል፣ ቴሌግራም ላይ አግኝታችሁ ሊሆን ይችላል። ሪል ስራ ለእናንተ የሰጧችሁ ነገር ግን እናንተ ደግሞ ዴሊቨር የምታደርጉት በቃ ሪል ኤክስፒሪየንስ የምታደርጉበት ሪል ኤክስፒሪየንስ ሪል ሪቪው እርን የምታደርጉባቸው የተለያዩ ኦፖርቹኒቲዎች ሊኖራችሁ ይችላል። አሁን ለምሳሌ አንዳንዴ ውጭ የሚኖሩ ኢትዮጵያውያኖችን ሃየር ያደርጋሉ አፕወርክ ላይም ሊንክዲን ላይም ኢቨን ቴሌግራም ላይም ማለት ነው። ስለዚህ እነሱን ክላይንቶች ወደ አፕወርክ መውሰድ ትችላላችሁ። ስለዚህ ኦልሬዲ ሪል የሆነ earning ታገኙበታላችሁ፣ ሪል የሆነ ሪቪው ታገኙበታላችሁ። እዚህ ጋር የተለያዩ ሪሶርሶች አሉ። ስለ አፕወርክ እንዴት ነው መጠቀም ያለብን የሚሉ ብሎጎች አሉ፣ ዩቲዩቦች አሉ። ለምሳሌ ከዩቲዩብ ለመጥቀስ ፍሪላንስ ኤምቪፒ፣ ጆሽ በርንስ ቴክ፣ ከዛ ደግሞ አፕወርክ ኮሚኒቲ ብሎግ አለው፣ እሱንም ተጠቀሙ። ፍሪላንሰር
ዩኒየን ብሎግ እንዲሁም ደግሞ ሌሎች ብሎጎች አሉ። ሶ እነዛን ተጠቀሙ። ሌላም ደግሞ ያገኟቸው ሪሶርሶች ካሉ ቴሌግራም ላይ ሼር አደርጋለሁ። ሌላው ደግሞ the best thing የሚሆነው አንዳንዴ ክላይንቶች በትንሽ ሬት ሃየር ያደርጓችሁና እዛ ላይ በደንብ ፐርፎርም ካረጋችሁ ሎንግ ተርም ክላይንቶቻቸው ያደርጓቸዋል፣ ሌላም ፕሮጀክት ይሰጧቸዋል። ምክንያቱም እኔም ስላጋጠመኝ። ስለዚህ ጥሩ የሆነ ሪቪው ጥሩ የሆነ ቴስቲሞኒያል እዛ ላይ ቢውልድ ማድረግ ትችላላችሁ። ሶ ፎከስ ሞር የእናንተ ፖርትፎሊዮአችሁ ላይ እንዲሁም ደግሞ በቃ ምን አይነት ሜቶዶችን ልጠቀም ሪል ክላይንት ለማግኘት ሚሎ ላይ ፎከስ አድርጉ። ምክንያቱም አንዳንዴ ፈርስት ሪቪው ስላገኛችሁ ሰከንድ ሪቪው ስላገኛችሁ ቀጣዩ ስራችሁን ጋራንቲ ስለማያረጋችሁ። ይሄ ጥያቄ ሴንሲቲቭ ጥያቄ ነው። ምክንያቱም አሰ ቢጊነር አፕወርክ ላይ ዶላር ኢንቨስት ልናደርግ ነው። እንዲሁም ደግሞ ወደ ኢትዮጵያ ስናመጣው በቀላሉ ዶላር የምናገኝበት እንዲሁም ደግሞ ዶላር ኢንቨስት የምናደርግበት ሜተድ የለም። ከዛም ባለፈ ደግሞ ኤክስፔንሲቭ ነው ለኢትዮጵያውያን ስመጣ። ስለዚህ ስትራቴጂክ ሁነን አስ አን ኢንቨስትመንት ነው የምንቆጥረው። ስለዚህ ራሳችሁን መጠየቅ ያለባችሁ ከዚህ በፊትም በጣም ብዙ ጊዜ ያልኩት እናንተ የምታቀርቡት ዩኒክ ስኪል ምንድን ነው? ክላይንቶች እናንተ ኖቲስ እንዲያደርጓችሁ ከሌላ ኢንተርናሽናል ፍሪላንሰሮች እናንተን እንዲመርጧችሁ የሚያደርጋችሁ ነገር ምንድን ነው? ሶ ይህንን ስኪሌን ኢንቨስት ባደርግበት ያዋጣኛል፣ ይህን ስኪል፣ ይህን ኤክስፒሪየንስ፣ ይህን ፖርትፎሊዮ፣ ይህን ፕሮጀክት ኢንቨስት ባረግበት ኢንቨስት ያረኩትን ገንዘብ እጥፍ ያስገኘኛል ወይ ብላችሁ ነው መጠየቅ ያለባችሁ። ይህን ጥያቄ ፐርሰናሊ ከጠየቃችሁኝ እኔም ስጀምር ኮኔክት ገዛ ነበረ። ግን ያንን ኮኔክት የምገዛው የነበረው አፕላይ ካረኩ በኋላ ስራ ከተቀጠርኩ በኋላ መልሼ እተካዋለሁ ወርዝ ያረጋል ብዬ ስላሰብኩ ነው። ለእኔ ወርዝ አድርጎልኛል። ስለዚህ እናንተም መጠየቅ ያለባችሁ ይህንን ጥያቄ ነው። በቃ እኔ አሁን ላይ ብጀምር ኢንቨስት አደርጋለሁ ኦፍ ኮርስ። ግን ኢንቨስት ማደርገው ግን ምን አይነት ፕሮጀክት ይዤ ነው? ምን አይነት ኤክስፒሪየንስ ይዤ ነው? ምን አይነት ስኪል ይዤ ነው? ከሌሎች ፍሪላንሰሮች ምን የተሻለ ነገር ለክላይንቶች አቀርባለሁ? እነዚህ ነገሮች በሙሉ ደግሞ አማልቼ ስትራቴጂስ አለኝ ወይ ኖቲስ እንድደረግ ክላይንቶች ይሄን ስኪል እኔ ያለኝን ነገር እንዲያዩት ሃየር እንዲያረጉኝ ፕሮፖዛሌን እንዲያዩት ስትራቴጂስ አለኝ ወይ? አሁን እዚህ ጋር 50 በላይ ስራዎች አፕላይ አድርጋችሁ ኖቲስ ካልተደረጋችሁ ኢቨን ፕሮግረስ ካላያችሁ ሜተዳችሁ ላይ ስህተት አለ ማለት ነው። ኩዌሽን ማድረግ ይኖርባችኋል። የቱ ጋር ነው የተሳሳትኩት? ምን ማሻሻል ይኖርብኛል? ሪሰርች ማድረግ ሊኖርባችሁ ይችላል። ሌሎች ኤክስፔሪየንስድ የሆኑ ፍሪላንሰሮች ምንድነው የሚለውን ነገር ማየት ይኖርባችኋል። ምክንያቱም ከ50 በላይ ፕሮፖዛል ማስገባት ማለት ከዛ ከነዛ መሀል ላይ ደግሞ ኖቲስ አለመደረግ ኦልሞስት ኢንቨስትመንታችሁ ፌል እያደረገ ነው ማለት ነው። ስለዚህ እሱን ማስተካከል ሊኖርባችሁ ይችላል። ሁሉንም ያገኛችሁትን ስራ አፕላይ አታድርጉ። በቃ በጣም ፊልተር ማድረግ ይኖርባችኋል። ሁሉም ስራ ፖስት ያደረገ ክላይንት ሃየር ያደርጋል ማለት አይደለም። በደንብ ማየት ይኖርባችኋል። ኖቲስ ለመደረግ ምን ማድረግ አለብኝ? ሉም ቪዲዮ መጠቀም አለብኝ? ይህን ፕሮጀክት ማስገባት ይኖርብኛል? ክላይንቱ የሚፈልገው ምን አይነት ፕሮጀክት ነው? ተመሳሳይ ፕሮጀክት አለኝ ወይ የሚለውን ነገር ኩዌሽን ማድረግ ይኖርባችኋል ማለት ነው። ፐርሰናሊ ወርዝ ያደርጋል። ምክንያቱም አሁን ላይ በሱ ብዙ ነገሮችን ስላገኘሁበት። ይሄ አሪፍ ጥያቄ ነው። ምክንያቱም እኔ አፕወርክ ላይ ጥሩ እርን እንዳደርግ ፕላትፎርሙ ላይ እንደዚህ ለሎንግ ተርም እንድቆይ ከረዱኝ ነገሮች መካከል አንደኛው ሎንግ ተርም ክላይንት ማግኘት ነው። አፕወርክ ፕሮፋይሌ ላይ ብትሄዱ አፕወርክ ሌሎች ክላይንቶች ለእኔ ከሰጡኝ ኮሜንቶች መካከል ሃይላይት የሚያደርጋቸው ሶፍት ስኪሎች አሉ። ለምሳሌ እንደ ኮላቦሬቲቭ፣ ኮሚትድ ቱ ኳሊቲ፣ ክሊር ኮሚኒኬተር፣ ዲቴይል ኦሪየንትድ፣ ሶሉሽን ኦሪየንትድ፣ ፕሮፌሽናል ሚሉት የኔ ብዙ ክላይንቶች ስለኔ የሚናገሯቸው ኮሜንቶች ናቸው። ስለዚህ ቶታሊ አፕወርክ ላይ ሎንግ ተርም ክላይንት እንዲኖረኝ ካረጉኝ ስኪሎች መካከል ደግሞ እነዚህ ናቸው። ብዙ ጊዜ ፕሮጀክቶችን ስቀበል ክላይንቶች በጣም አፕሪሺየት ከሚያደርጉት ነገር መካከል ማይ ኮሚኒኬሽን ስኪል ነው። ኮሚኒኬሽን ላይ ስንመጣ ክላይንቶች ስለ ፕሮዳክታቸው ኢንፎርም መሆን ይፈልጋሉ። እየሰራችሁ ነው ወይ? ፕሮጀክቱ ምን አይነት ፕሮግረስ ላይ ነው? ኢረር ካጋጠማችሁ ራሱ ማሳወቅ ይኖርባችኋል። ክላይንቶቹ ጠየቋችሁ አልጠየቋችሁም። ምክንያቱም ክላይንቶቹ እናንተ ላይ ታይማቸውን ገንዘባቸውን ኢንቨስት እያደረጉ ነው። ስለዚህ ከእናንተ the least expect የሚያደርጉት ነገር ስለ ፕሮጀክታቸው ፕሮግረስ
በሰዓቱ ማሳወቅ ነው። ሶ አንደኛው ክላይንቶች አፕሪሺየት የሚያደርጉት ነገር የኮሚኒኬሽን ስኪል ነው። ሌላኛው ዲቴል ኦሪየንትድ መሆን፣ ኢኒሺየት ማድረግ። አንዳንዴ ክላይንቶች የሚሰጧችሁ ሪኳየርመንት አለ፣ አይዲያ ኢኒሺየት ማድረግ፣ እንደ ራሳችሁ አርጋችሁ መስራት፣ ኳሊቲ ላይ ፎከስ ማድረግ። በቃ ስራችሁ አንደኛው ነገር ነው። ቴክኒካል ስኪላችሁ፣ ፕሮጀክቱ ላይ ያላችሁ ኳሊቲ፣ ኮሚትመንት፣ ኮሚኒኬሽን፣ ምን ያህል ኮላቦሬቲቭ ናችሁ፣ ከሌሎች ቲም ሜምበሮች ጋር ምን ያህል ኮላቦሬት አድርጋችሁ ትሰራላችሁ፣ ኢዚ ናችሁ ወይ አብራችሁ ለመስራት የሚሉት ነገሮች በጣም ሎንግ ተርም ክላይንት ለማግኘት ከሚጠቅሙ ነገሮች መካከል ናቸው። ከቴክኒካል ስኪላችሁ ባለፈ ማለት ነው። እዚህ ላይ በደንብ ስሩ። ቴክኒካል ስኪል ላይ ብቻ ፎከስ እንዳታደርጉ። ኢማጂን ቴክኒካል ስኪል ላይ ጎበዝ ናችሁ፣ ሶፍት ስኪላችሁ ግን ጥሩ ካልሆነ ቴክኒካል ስኪላችሁን አባከናችሁት እንደማለት ነው። እዛ ላይ ፎከስ አድርጋችሁ መስራት ይኖርባችኋል። ሌላው መርሳት የሌለባችሁ ነገር እንደ አዲሽናል ፕሮፌሽናሊዝም ግዴታ ነው። በቃ ስራ ስትሰሩ አንደኛ ኢዚ ቱ ወርክ ዊዝ መሆን አለባችሁ፣ ነገር ግን ፕሮፌሽናል መሆን አለባችሁ። እያንዳንዱን ጥያቄዎች አድሬስ የምታደርጉበት መንገድ፣ ክላይንቶች ለእናንተ ፊድባክ ሲሰጣችሁ ሪያክት የምታደርጉበት መንገድ ፕሮፌሽናል መሆን መቻል አለበት። የሚሰጣችሁን ፊድባክ ፐርሰናል አታክ አታደርጉት። ጀስት ፕሮጀክቱን ኢምፕሩቭ ለማድረግ ነው ብላችሁ አስቡ። ፕሮፌሽናሊ መልሱ። ፕሮፌሽናሊም ደግሞ ፕሮጀክቱን ሃንድል አድርጉት። ኢቨን ኮንፍሊክት ራሱ ቢመጣ ፕሮፌሽናሊ ሆናችሁ ነው ሶልቭ ማድረግ ያለባችሁ። ምክንያቱም እነዛ ነገሮች ባውንደሪ ሴት ያደርጉላችኋል ሎንግ ተርም ከዛ ክላይንት ጋር እንድትቀጥሉ፣ ኮንፍሊክታችሁም ደግሞ በስርዓቱ ሶልቭ ማድረግ እንድትችሉ ይረዷችኋል ማለት ነው። ዘጠነኛውና የመጨረሻው ደግሞ ብዙዎቻችሁ የምትጠይቁኝ፣ ብዙዎቻችሁ ከራሳችሁ ጋር አርጊው የምታደርጉበትና ትንሽ ሰፋ ያለ ጥያቄ ነው። ከፋፍለን እናየዋለን። ብዙ ዩኒቨርሲቲ ተማሪዎች በቃ ራሳቸውን የሚጠይቁበት መማሬ ተገቢ ነው ወይ ብለው የሚጠይቁበት ጥያቄ ነው። ከዚህ ጥያቄ የተረዳሁትና ጥያቄው ትንሽ ረዘም ያለ ነው። ስክሪኑ ላይ ሙሉ ጥያቄውን አንብቡት። እኔ ግን ይሄን ጥያቄ በአራት ጥያቄዎች ከፋፍዬ እመልሳለሁ ማለት ነው። ስለዚህ ከዚህ ረጅም ጥያቄ መጀመሪያ ያወጣሁት ጥያቄ is the course I am learning at the university useful or not? Because I need to spend 5 years to be a software developer. Why not learn 5 months course and become a developer? So እዚህ ጋር I believe ሶፍትዌር ኢንጂነሮች ከሆናችሁ ወይ ደግሞ ኮምፒውተር ሳይንስ ከሆናችሁ ዲቨሎፐር ለመሆን ሳይሆን ኢንጂነር ለመሆን ነው የዩኒቨርሲቲ ትምህርት እናንተ ማስተማር ያለበት ብዬ ነው ማስበው። ምክንያቱም ዲቨሎፐር ማለት ዋይ ናት የ5 መንዝ ኮርስ የ3 ወር ኮርስ ወይ ደግሞ ኦንላይን ዩቲዩብ ላይ ያያችሁ ሰርፍቶ ዲቨሎፐር መሆን ትችላላችሁ። ነገር ግን የምትማሩበት ዩኒቨርሲቲ ወይ ደግሞ እየወሰዳችሁት ያለው ካሪኩለም ያንን ፕሮቫይድ ማያረጋችሁ ከሆነ ሁለት ሰጀሽን ልስጥ። የመጀመሪያው 5 ዓመት መፍጀት አልፈልግም፣ ዊዝን 5 months ኮሚትድ ሁኜ ዲሲፕሊንድ ሁኜ እዚህ ስፔንድ ማደርገውንና እዚህ ዌስት ማደርገውን ነገሮች አገኛለሁ ምትል ከሆነ የመጀመሪያው ጥያቄ ራስን ለማስተማር ኮሚትድ ሁኖ ፕሮፌሽናል ሁኖ ዲሲፕሊን ሁኖ ለማስተማር እሱ ዲሲፕሊን አለ ወይ? እሱ ኮሚትመንት አለ ወይ? ራሳችሁን ማስተማር ይኖርባችኋል። ዴይሊ ፕሮጀክቶችን መስራት ይኖርባችኋል። እንደገና ደግሞ ፕሮግረስ ማሳየት ይኖርባችኋል። ይሄ ለርኒንግ ከርቭ የሚያቆም አይደለም። ኢቭን ሲኒየር ሆናችሁ መማር አታቆሙም። ስለዚህ እሱ ትልቅ ኮሚትመንት ነው ማለት ነው። እሱን ኮሚትመንት ማድረግ እችላለሁ ብላችሁ የምታስቡ ከሆነ ኦፍ ኮርስ ዋይ ናት። ሌላኛው ድሮፕ አውት ለመሆን አፎርድ ታደርጋላችሁ ወይ? እኔ ፐርሰናሊ ራሴን የምጠይቃቸው ጥያቄዎች እነዚህ ናቸው። ሁለተኛው ደግሞ አንዳንዴ እኮ እርግጠኛ ላንሆን እንችላለን። ይሄን ዲግሪ ፈልገዋለሁ ወይ ወይስ ደግሞ ድሮፕ አውት ማድረግ አለብኝ ወይ የሚለው እርግጠኛ ላንሆን እንችላለን። ስለዚህ ዋይ ናት ግቢ ውስጥ ናችሁ እየተማራችሁ ለምን ፕሮጀክት አሰሩ? ለምን እነዛም ፕሮጀክት የሚሰሩትን ልጆች እያያችሁ ኢንስፓየር አትሆንም? ምክንያቱም እነዛ ሰዎች የሆነ ፊገር አውት ያደረጉት ነገር አለ። ግቢ ላይ እማቃቸው ብዙ ልጆች አሉ አፕወርክ ላይ የሚሰሩ አፕወርክ ላይ ከ50,000 በላይ እርን የሚያደርጉ ስቲል ግን እየተማሩ አት ዘ ሴም ታይም ዲግሪያቸውንም እየተማሩ ስራቸውንም እየሰሩ የሚማሩ ልጆች አሉ። አሁን እነሱ ልጆች ኦልሬዲ ፊውቸራቸውን ቢልድ እያደረጉ ነው። ኦልሬዲ ኤክስፒሪየንሱን እያገኙ ነው። አት ዘ ሴም ታይም ደግሞ ዲግሪያቸውን እያገኙ ነው። እኔ ፐርሰናሊ ብትጠይቁኝ ግቢ መማሬ ጠቅሞኛል ብዬ ነው ማምነው። ግን ሁሉም አስተማሪ ደግሞ ዩዝፉል ነው። ሁሉም የገባቸው ክላሶች ጠቅመውኛል ማለት አይደለም። ኤክስትራ በራሴ መሄድ የነበረብኝ ነገሮች አሉ። በራሴ ማንበብ
መማር ኢንተርንሺፕ መውጣት የነበሩብኝ ነገሮች አሉ ግቢው ስላዘዘኝ ሳይሆን ለኔ ስለሚያስፈልገኝ በግሩፕ መስራት የነበረብኝ ነገሮች አሉ ሶ ሞር ካስተማሪዎቹ ዲስአፖይንትመንት በተለየ ራሴን ፕሬሸር ውስጥ ሁኚ ምን ያህል ፋንክሽን ማድረግ እችላለሁ ስፔሻሊ ፈተና ሰሞን ላይ ሚሊዮን ነገር ራሴን እንዳይበት አድርጎኛል ከዛም ባለፈ ደግሞ አሪፍ አስተማሪዎች ያጋጠሙኝ አሉ የተለያዩ ፕሮጀክቶች ሰርቼበታለሁ ሁሉም ነገር ዲፔንድ የሚያደርገው ፐርሰናል ኤክስፒሪየንስ ላይ ነው እኔ ራሴን ችዬ ሰልፍ ቶት ሁኚ ተምሬ ኮሚትድ ሁኚ ዲሲፕሊን ሁኚ ሜክ ማድረግ እችላለሁ ካላችሁ ዋይ ናት ሰልፍ ቶት ናችሁ ፕሮጀክት ቢልድ አድርጋችሁ ኮምፒት ማድረግ ነው አይ ግቢ እየሰራው ያለኝን ፕሮግረስ አይቼ ፕሮጀክቶችን ሰርቼ እወጣለሁ ወይ ደግሞ መሀል ላይ ዲሳይድ ማድረግ እፈልጋለሁ ምትሉም ከሆነ እንደዛው አሪፍ ጥሩ የሆነ ግሩፕ ቢኖራችሁ አሪፍ ነው ኢንስፓየር ትሆናላችሁ ያኛው የሚያውቀው እናንተ ላታውቁ ትችላላችሁ እናንተ የምታውቁትን ሌላ ሰው ላይ ያውቅ ይችላል ሼር የምታደርጉበት ፊውቸራችሁን ፊገር አውት የምታደርጉበት ኦልሬዲ ግቢ ውስጥ ናችሁ ኤክስፒሪየንስ ይዛችሁ የምትወጡበትን ኢንቫይሮንመንት ክሬት አድርጉ ወደ ሁለተኛው ፊልተር ወዳረኩት ጥያቄ እንሂድ which one is needed currently GPA or a skill how can I manage things AI is taking my job but they are giving me 7 years old PPT courses how can I accept this reality so እዚህ ጋር ሜንሽን ማድረግ የምፈልገው ነገር እኔ ከግቢ ከወጣ በኋላ የተለያዩ ስራዎችን ኢንተርናሽናሊም አፕወርክ ላይም ኢቭን ሎካል ክላይንቶች ላይም ግሬድሽ ምን ያህል ነው ተብዬ ተጠይቄ አላውቅም ነገር ግን የምጠይቃቸው ነገሮች ምንድነው ስራ አፕላይ አድርጌያለሁ ምን ሰርተሻል ፕሮዳክሽን ላይ የወጣ ፕሮጀክት አለሽ ወይ አፕ ስቶር ላይ ፕሌይ ስቶር ላይ ዲፕሎይ ያደረግሻቸው አፕሊኬሽን አሉ ወይ ምን ያህል ዩዘር አፕሊኬሽን ይጠቀመዋል ሶ እንደዚህ አይነት ጥያቄዎችን ነው የምጠይቀው ፐርሰናሊ ሶ ሜቢ ግሬዳችሁን ልትጠቀሙት የምትችሉት ማስተርስ ዲግሪ ፒኤችዲ መስራት ከፈለጋችሁ ነው ማለት ነው ቴክ ወርልድ ላይ ማንኛውም ኢንተርናሽናሊ እዚህ ሀገርም ያለ ክላይንት የሚጠይቃችሁ ነገር በቃ ምን ሰርታችኋል ፕሮጀክት አላችሁ ወይ ምንድነው ስኪላችሁ ነው ጥያቄው እሱ ሪያሊቲው ነው ሶ እሱን ክሊን አድርጌ አልፋለሁ ሶ አንድ ጥያቄ ጠይቃችሁ እዚህ ጋር ሌላኛው ኤአይ ስለ ኤአይ ስናወራ አሁን ላይ እኔ ኤአይ እጠቀማለሁ በቃ ኤአይ ኮደር ነው እኔ ኢንጂነሯ ነኝ ብዬ ነው ማስበው ራሳችሁን እንደ ኢንጂነር ነው ትሬን ማድረግ ያለባችሁ በቃ ራሳችሁን ኤአይውን ጋይድ እንድታረጉት ኤአይውን ኮማንድ እንድታረጉት ሶሉሽኑን ፕሮቫይድ የምታረጉት ሎጂኩን ፕሮቫይድ የምታረጉት ዲዛይኑን አርኪቴክቸሩን ፕሮቫይድ የምታደርጉት እናንተ ሁኑ ሶ አሁን ላይ ከኤአይ የተሻለ ዲቨሎፐር መሆን ብትችሉት በዛ ነው ስለዚህ ራሳችሁን በዛ መሰረት አሳን ኢንጂነር ትሬን አድርጉ አንድ ጥያቄ ደግሞ ጠይቃችሁ አሁን ለምሳሌ አንድ ቴክኖሎጂ መጣ ብላችሁ አይ ስራዬ ሊቀማኝ ስለሚችል አልማርም ብላችሁ ቁጭ ማለት ይሻላል ነውስ እየተማራችሁ ካች ለማድረግ መሞከር ይሻላል which one is best the reality እየተማራችሁ እዛ ነገር ላይ ለመድረስ መሞከር ነው አይደል ዋናው ነገር ስለዚህ ተማሩ ነው የምለው እኔ AI ሪፕሌስ ያደርገኛልና አልማርም የሚል ነገር ሰፖርት አላረግም ሶ ኤአይን እንደ ቱል አስቡት ይሄ ቱል እናንተ ለምትሰሩት ስራ የሚያፈጥንላችሁ የተሻለ ፐርፎርማንስ እንዲኖራችሁ የሚያደርጋችሁ ቱል ብላችሁ አስቡት ከዛ ባለፈ እናንተ ኢንጂነር በቃ እናንተ ሎጂካል ቲንኪንጉን የምታስቡለት ሶሉሽን ፕሮቫይድ የምታደርጉለት ሁኑ ምክንያቱም አሁን ፕሮምፕት ኢንጂነሪንግ መቻል አለባችሁ ኢቭን ትልልቅ ፕላትፎርሞች ለመስራት እናንተ ጋይድ ማድረግ ይኖርባችኋል እናንተ ሶሉሽን ፕሮቫይድ ማድረግ ይኖርባችኋል ስለዚህ እናንተ እንደዚህ አይነት ኢንጂነር ለመሆን ነው መሞከር ያለባችሁ እዛ ሌቭል ላይ ለመድረስ አሁን ቢጊነር ሆናችሁ መነሳት ሊኖርባችሁ ይችላል ነገር ግን ራሳችሁን ፑሽ አድርጋችሁ ጥሩ የሆነ ነገር ለማግኘት ቴክ ላይ የተሻለ ነገር ለማግኘት ፕራክቲስ አድርጋችሁ ፕሮጀክት ሰርታችሁ ካች ማድረግ ካለባችሁ ራሳችሁን ፑሽ አድርጋችሁ መማር ሊኖርባችሁ ይችላል አሁን ላይ AI ሪፕሌስ ሊያደርገኝ ስለሚችል ብላችሁ ፍርስትሬት ከማድረግ ቁጭ ብሎ ፍሮንቲን ተማሩ ባኪን ተማሩ ፉል ስታክ ዲቨሎፐር ሁን ስፔሻሊ አሁን አንተ ባለህ ኤክስፒሪየንስ ማለት ነው so that's my recommendation አሁን ላይ ኢንዱስትሪ ሶፍትዌር ዲቨሎፕመንት ላይ ስንመጣ ኢንጂነሪንግ ላይ ስንመጣ ኢንዱስትሪ ቫልዩ የሚያደርገው ስኪል ያላቸውን ፕሮብለም ሶልቭ የሚያደርጉ ሶሉሽን ፕሮቫይደር የሆኑ ዲቨሎፐሮች ነው ስለዚህ እንደዛ አይነት ዲቨሎፐር ለመሆን ራሳችሁን ትሬን አድርጉ ማለት ነው ሶስተኛው ጥያቄ if you hire a developer which one
you will hire? The one with GPA or skill? And how are company hiring currently? So እኔ ስራ ብዙ ጊዜ ሶፍትዌር ዲቨሎፐሮችን ሃየር አደርጋለሁ። GPA ጠይቂያቸው አላውቅም። እውነታው ምን ሰርታችኋል ነው። በቃ ቅድም እንዳልኳችሁ የሰሩትን ፕሮጀክት አያለሁኝ፣ ፕሮጀክት ሰጣችኋለሁኝ። ያንን ፕሮጀክት ዴሊቨር ካደረጉ በኋላ ደግሞ አብረው ከቲም ጋር መስራት ይችላሉ ወይ ከኔ ጋር መስራት ይችላሉ የሚሉ የሙከራ ጊዜዎች ይኖራሉ። ሶ በዛ መሰረት ባላቸው ፐርፎርማንስ ሃየር አደርጋለሁ ነው። ወደ ኢንተርናሽናል ወደ አፕወርክም ስትመጡ the same thing ፕሮፋይላችሁን ያያሉ፣ የሰራችኋቸውን ስራዎች ያያሉ፣ ኢንተርቪው ያደርጓቸዋል፣ ፕሮጀክት ይሰጧቸዋል፣ ከዛ ወደ ቲማቸው ይወስዷቸዋል። ቲማቸው ላይ ደግሞ ኮላቦሬቲቭ ናቸው ወይ፣ ኮሚኒኬሽናቸው እንዴት ነው፣ ከቲሙ ጋር ይሄዳሉ ወይ የሚለውን ነገር ኢቫሉዌት ያደርጋሉ። ፕሮጀክት ደግሞ ዴሊቨር ያደርጋሉ ወይ የሚሉትን ያያሉ። ፉል ታይም ሃየር ያደርጓቸዋል ነው። ሶ ሪያሊቲው GPA ሳይሆን ስኪል ነው። በቃ ዋናው ስኪል እና ስኪል ነው። ይሄ አሁን ላይ ያለው ሪያሊቲ ነው። አራተኛው ከዚህ ጥያቄ ኮሚኒቲያችን ላይም ከምትጠይቁን ጥያቄ የብዙዎቻችሁ ችግር ዲስትራክሽን እና ፎከስ ነው። ብዙ ዲስትራክት የሚያደርጉን ነገሮች አሉ። AI ስራዬን ይወስዳል ወይ? ሶፍትዌር ኢንጂነሪንግ መማሪ ወርዝ ያደርጋል ወይ? ስራ አገኛለሁ ወይ ከተመረቅኩ በኋላ? ሌሎች እዚህ ደረጃ ደርሰው እኔ ወደ ኋላ ቀርቻለሁ ወይ? እዛ ጋር ደርሳለሁ ወይ? የሚሉ ብዙ ጥያቄዎች አሉ። እውነታው እነዚህ ጥያቄዎች እኔም ጁኒየሩን የማነሳቸው ጥያቄዎች ነበሩ። ብዙ ሲኒየሮችን ወይ ደግሞ ብዙ ሰዎች ስለሰሩት ነገር ሲያወሩ እኔ ወደ ኋላ የቀረው ይመስለኝ ነበር። እነዛ ሰዎች ጋር እውነት እደርሳለሁ ወይ? ሲኒየሮች ጋር እያየሁኝ እኔ ጁኒየር ሁኜ እነዛ ሲኒየሮች ጋር እደርሳለሁ ወይ ብዬ እጨነቅ ነበረ። ግን ሁሉም ሰው የራሱ የሆነ ለርኒንግ ከርቭ አለው። እኔ የዛኔ ጁኒየር ሁኜ ሲኒየር ካለው ሰው ጋር ራሴን ራሱ ኮምፔር ማድረግ ተገቢ አይደለም። እነዛ ሰዎች ኢንስፓየር ሊያደርጉኝ ይገባል። ኢንስፓየር መሆን እችላለሁ፣ ግን ዲስትራክሽን ሊሆኑ አይገባም። ምክንያቱም እነዛ ሰዎች እንደኛ ጁኒየር ነበሩ። እነዛ ሰዎች አሁን እያለፋችሁት ያለውት ነገር ዲስትራክሽኖች፣ ሰልፍ ዳውት ያጋጥማቸዋል። ስለዚህ አሁን ላይ ፎከስ አድርጉ። በቃ የሆነ ፓዝ አውጡና መሄድ ባለባችሁ መንገድ ፓዝ አውጥታችሁ ተማሩ። ሁሉም ሰው የራሱ ፓዝ አለው፣ የራሱ ለርኒንግ ከርቭ አለው፣ የራሱ ታይም አለው እና ስሩ ታይም አይ ጋራንቲ ዩ እዛ ጋር ትደርሳላችሁ። ምክንያቱም እኔ ስጀምር ከትንሽ ነገር ነው የጀመርኩት። አሁን ላይ ደግሞ የደረስኩበት ነገር አለ። እስቲል ወደፊትም ደግሞ ማስባቸው ነገሮች አሉ። ነገር ግን አሁን ላይ ያለውበት ደረጃ ለመድረስ እነዛን ዲስትራክሽኖች፣ ፎከስ ማጣቱን፣ ሰልፍ ዳውቱን ማለፍ ነበረብኝ። ነገር ግን ማቆም ነው የሌለባችሁ። በቃ ስቴፕ አውጡ፣ ፕላን አውጡ፣ ምን ማድረግ ነው ያለብኝ የሚለውን ነገር እወቁ። እነዛ የምታያቸው ሰዎች ፓዛቸውን ኦልሬዲ ፊገር ካረጉት ሰዎች ኢንስፓየር ሁኑ። ድሮፕ አውት ያደረጉ ሰዎች ሊሆን ይችላሉ፣ ፓዝ የቀየሩ ሰዎች ሊሆን ይችላሉ። እነሱ ሰዎች የእናንተ ፎከስ አይደሉም፣ የእናንተ ኢንስፓይሬሽን አይደሉም። ሁሉም ሰው የራሱ ፓዝ አለው። እነሱ ፓዛቸውን መርጠዋል፣ የሚያዋጣቸውን። የእናንተ ፓዝ ደግሞ ከነዛ ሰዎች ጋር አይገናኝም አይደለም። ስለዚህ የእናንተ ፓዝ የሚገናኘው ሰክሰስፉል የሆኑ እዚህ ፊልድ ላይ ጥሩ የሆነ ኤክስፒሪየንስ ካላቸው ሰዎች ኢንስፓየር ሆናችሁ ተመራችሁ የራሳችሁን ደግሞ ፓዝ ክሬት ማድረግ ነው የሚኖርባችሁ። AI ስራዬን ይወስደዋል ሌትስ ሲ እስካሁን አልወሰደውም አይደለ? ዋይናት እየተዘጋጃችሁ አጠብቁትም። ዋይናት ራሳችሁ ላይ ቢልድ እያረጋችሁ፣ ዋይናት ሪፕሌስ ማይደረገው ኢንጂነር እየሆናችሁ ራሳችሁን ትሬን እያረጋችሁ አትቀጥሉም። ስለዚህ በተቻላችሁ መጠን ዲስትራክሽኖችን አቮይድ አድርጉ። ከአስተማሪዎች ዛትማች ብዙ ነገር ኤክስፔክት ማድረግ አይጠበቅባቸውም። ጥሩ አስተማሪ ሆነ ዳትስ ግሬት፣ ግን ጥሩ አስተማሪ ካልሆነ ፎከስ ኦን ዮርሰልፍ። በቃ ምን ማድረግ አለብኝ፣ ይሄ አስተማሪ አይጠቅምኝም፣ ስለዚህ ምን አይነት ፓዝ መሄድ አለብኝ የሚለው ላይ በጣም ፎከስ አድርጉ። አሁን ላይ አይኑ ብዙ አይነት ዲስትራክሽኖች አሉ። ከእናንተ የሚጠበቀው ሳታቆሙ መቀጠል ነው። የተለያዩ ፕሮጀክቶችን መስራት ነው እና ደግሞ ጥሩ ደረጃ ላይ የደረሱ ሰዎች ላይ ኢንስፓየር ሁኑ። በቃ ከዛ የራሳችሁን ፓዝ ክሬት አድርጉ። የዛሬው ቪዲዮ ይህን ይመስል ነበረ። በዚህ ቪዲዮ አይ ሆፕ ብዙዎቻችሁ ለምትጠይቁን ጥያቄ መልስ እንዳገኛችሁበት። በቀጣይ ደግሞ በሌላ ቪዲዮ እንመጣለን። ለአሁን ግን ተጨማሪ ኮሜንት ካላችሁ፣ ጥያቄ ካላችሁ ኮሜንት ሴክሽኑ ላይ እና የቴሌግራም ቻናላችን ላይ ልጽፉልን ትችላላችሁ። ቻቻ